ሁላችንም በስልካችን ዙም ስናደርግ ላይክ ሩቅ ያለውን ነገር ማቅረብ እንችላለን። ነገር ግን ስልካችን ሊሚትድ ነው። ከ8 እስከ ሌተስቶቹ ስልኮች እስከ 100 እጥፍ ድረስ ዙም ያደርጋሉ። ነገር ግን ዋቲፍ 100 200 1000 ጊዜ ዙም ማድረግ ብንችል፣ ዋቲፍ 1 ሚሊዮን ጊዜ ዙም ማድረግ ብንችል፣ 50 ሚሊዮን ጊዜ ዙም ተደርጎ የታየው ነገር አለ እና ስለሱ ነው የምናወራው። ዛሬ ደግሞ 100 ፎሎወርስ ገብተናል። ቴሌግራም ግሩፓችንንም ጆይን አድርጉ። የኛው ቪዲዮ እሱን በማስመልከት ነው። ሞር ዲቴል የሆነ ቪዲዮ ጊዜ ሊወስድባችሁ ይችላል። እስከዛ ድረስ ፎሎ እያደረጋችሁ እስከዛሬ ባለው ሳይንስ ወይንም ደግሞ ከዛ በፊት የኛው ማሽን ኢቮልቭ ከማድረጉ በፊት ባለው ሳይንስ ማንም አተም በአይኑ አይቶ አያውቅም። ምክንያቱም በጣም ቲኒ ስለሆነ። እንዴት ልታይ ቻለ? ማሽን ውስጥ እንዴት ነው የሚሰራው? ምለውም ብሪፍሊ በትንሽ ደቂቃ ውስጥ ከ30 ዓመት በፊት አተምን በአይን ማየት ህልም ነበር። ለምንድን ነው አተምን ማየት ይሄን ያህል ከባድ የሆነው? የላይት ዌቭ ሌንግዝ በራሱ ከ380 እስከ 750 ባለው ሬንጅ ውስጥ፣ ነገር ግን አተም ከዛም በጣም ነው የሚያንሰው። ያ ማለት 0.1 ናኖ ሜትር ላይ ነው ያለው። ባጭሩ ከሱ የሚያንስ ነገር ከሱ በሚበልጥ ነገር ማየት አትችሉም። ምን ማለት ነው? ላይት በራሱ ወይም ቪዚብል ላይት የምንለው ሂውጅ ነው። ከሱ የሚያንስ ነገር ከሱ በሚበልጥ ነገር ማየት አትችሉም። ይህኔ ነው ለምን ኤሌክትሮኖችን አንጠቀምም? ምክንያቱም ኤሌክትሮኖቹ ከኒውክለር አንጻር ደግሞ በጣም ትንሽ ስለሆኑ ለምንድነው ኤሌክትሮን ተጠቅመን ማየት ማንችለው የሚለው ሀሳብ የመጣው እዚህ ጋር። ነገር ግን ኤሌክትሮኑ ሃይ ስፒድ ያለው መሆን አለበት ያንን ነገር ለመስራት። የሲድኒ ዩኒቨርሲቲ የሚጠቀመው ማይክሮስኮፕ እስከ 300 ኪሎ ቮልቴጅ ይጠቀማል። ያ ማለት በፎርሙላ ካልኩሌት ስታደርጉ ከ2 እስከ 3 ፓኮ ሜትር ድረስ ነው እንትን ማድረግ የሚችለው። ያ ማለት 100,000 እጥፍ ከቪዚብል ላይት የሚበልጥ ዙም ታገኛላችሁ ማለት ነው። ነገር ግን አሁን አንድ ችግር አለ። ያም ኤሌክትሮንን በሌንስ ወይንም በግላስ በንድ ማድረግ አትችሉም። እንዴት ነው በንድ ማድረግ የሚቻለው? ምክንያቱም አተም አገኛችሁ፣ ከአተም የሚያንስ ነገር አገኛችሁ አተምን ለማየት። ነገር ግን አንድ ቦታ ፎከስ አድርጋችሁ ነው ማየት የምችሉ። ወደ አንድ ቦታ ፎከስ ለማድረግ ኤሌክትሮኖችን ቤንድ ለማድረግ ሌንስ ከየት ታገኛላችሁ? ምክንያቱም ላይት ከሆነ ጀስት የግላስ ሌንስ ነው የምንጠቀሙ። ይህኔ ነው ሃንስ ቡሽ አንድ ሀሳብ ያመጣው። ክሬዚስት አይዲያ ይመስላል ሲያመጣው፣ ኤሌክትሮማግኔቲክ ሌንስ እንስራ። ነገር ግን ሀሳቡን ያምጣው እንጂ ምንም ቢውልድ ያደረገው ወይንም ደግሞ ኢቭን ለፕሮቶታይፕ ያዘጋጀው ስራ ራሱ አልነበረ። ከሱ በኋላ ግን የእሱ ጥናት ኤርነስት ራስካ የሚባል ወጣት እጅ ላይ ደረሰ። ኤርነስት ራስካ የፒኤችዲ ተማሪ ነበር። እሱ ደግሞ እንዴት ነው ይህንን ነገር አቺቭ ማድረግ የሚችለው የሚለውን ፕራክቲካል ሞከረ። አይዲያው ምንድነው? ባጭሩ አንዲት በጣም ታይኒ ነገር ወይም እዚች ጋር ያለችዋን ታይኒ ነገር ዙሚን አድርጋችሁ ማየት ከፈለጋችሁ የምትጠቀሙት ላይት በየትኛውም መንገድ ስካተርድ የሆነ ነው። ላይክ ፖይንቷች ከሆነች ስካተርድ የሆነ ላይት ነው የሚመጣው። ላይቱን ወደ አንድ ቦታ ኮንሰንትሬት ማድረግ አለባችሁ፣ ወይንም አሁን በዚህ ኬዝ ኤሌክትሮኑ ማለት ነው። እንዲህ ከመጣ በኋላ ኤሌክትሮኑ ደግሞ ሚረር ለማድረግ ከታች የምትፈልጉበት ቦታ ላይ ኢሜጁን ለማምጣት ደግሞ እንደገና እሱኛው ፔኔትሬት ወይንም ቦምባርድ ካደረጋችሁ በኋላ ኤሌክትሮኑ ከታች ደግሞ እንደገና እንትን ማለት አለበት። እንደዚህ አይነት ሼፕ ነው የሚኖረው ማለት ነው። ኤሌክትሮን ይመጣል፣ ከዛ በኋላ እንደገና ወደ ታች ይወርዳል። የዚህኛው ወጣት ልጅ ሀሳብ ምንድነው? ይሄኛውን የእሱን አይዲያ ልጠቀምና አለ ኮይል አዘጋጅ። ኮይሉን ደግሞ በአይረን ፕሌት ሳራውንድ አደረገ። ይሄኛው ኮይል ላይ ፓወር ስትሰጡት ዶናት ሼፕድ የሆነ ኤሌክትሮማግኔቲክ እንትን ይኖረዋል። ሀሳቡ ምንድነው? ወይንም እሱ የሰራ ታንግስተን ተጠቅሞ ማለት ካረንትሊ የተለያዩ በልቦች የድሮ አምፖል ውስጥ የምትገኘዋችኛው የምትበራዋ ማለት ነው ታንግስተን የምትባለው ብረት። እሷን በመጠቀም ኤሌክትሮኖችን ከሱ አውጥቶ መሀል ላይ ቀዳዳ አለው በዛኛው ውስጥ ለማሳለፍ ነው ሀሳቡ። ሲያሳልፍ አሁን የተፈጠረው ነገር አንድ ነው። ኤሌክትሮኖቹ ከላይ ሲመጡ ዶናትድ ሼፕ የሆነ ቅርጽ ያለው የኤሌክትሮማግኔቲክ ኢፌክት አለ። ኤሌክትሮኖቹ ቻርጅድ ናቸው። ስለዚህ ፎርስ ኢንካውንተር ያደርጋሉ። ወደ ኤክስ ዳይሬክሽን የማግኔቱ ኢፌክት አለ፣ ወደ ዋይ ዳይሬክሽን ደግሞ ኤሌክትሮኖቹ እየመጡበት አለ። የሁለቱም ኢፌክት ወደ ዜድ ዳይሬክሽን እንዲሄዱ ያደርጋቸዋል። ያ ማለት እንዲህ የመጡ ከነበረ ወደዚህ ሽፍት ያደርጋሉ። ነገር ግን ኮንቲኒስ ዶናት ሼፕ የሆነ ማግኔት ስለሆነ ያለው እንደዚህ ሮቴት ማድረግ ይጀምራል። ከላይ ጀምሮ ሰፊ ከሆነው ሮቴት እያደረጉ ወደ ይሄ አክሲስ ኦፍ ሮቴሽኑ እየተጠጉ ይመጣሉ። ስለዚህ ኤሌክትሮኖቹ ቶታሊ ጀነራላይዝ ስታደርጉት እንዲህ የመጡ የነበሩት በሮቴሽን ምክንያት ምንድነው ይሄ ኮንሰንትሬት እየሆኑ ወደ አንድ ፖይንት መጡ ማለት ነው። ቤዚካሊ የምትጠቀሙት ለማየት የምትጠቀሙት ራሱ ቬሪ ቲን መሆን አለበት፣ ይሄ ኤሌክትሮኖቹ ከውስጥ በኩል ማለፍ እንዲችሉ ማለት ነው። በዛ የመጣውን ኮንሰንትሬትድ የሆነው መልሶ በሁለተኛው ደግሞ ኤሌክትሮማግኔቲክ ሌንስ
ሚረር ለማድረግ ነበር ኢሜጁን ሀሳቡ። ወይንም በዚህ ጊዜ የተሰራው ኤሌክትሮኒክ ማይክሮስኮፕ ወይንም እነሱ የሰሩት ዙም ብዙ አያደርግም። ያ ማለት ከሚጠቀሙትም ከላይት ማይክሮስኮፕ የተሻለ አልነበረም። ታሪኩን ለማሳጠር ሌላኛው ተመራማሪ ደግሞ ኦቶ ሸርዘር የሚባለው ተመራማሪ ይሄኛው ሌንስ ወይንም ደግሞ እንዳያችሁት ሮቴት እያደረገው ወደ አክሰስ ኦፍ ሮቴሽን ነው እንትን የሚለው እሱ ፐብሊሽ ያደረገው ደግሞ ምን የሚለው ነው ማለት አይታችሁ ከሆነ ሮቴት እያደረገ ወደ መሀል እየመጣ ከሆነ ወይም ሲምፕሊፋይ ካረጋችሁት እንደዚህ አይነት ወደ መሀል የመምጣት ቴንደንሲ ነው ያለው። ይሄኛውን በትክክል ዲስትራክት ማድረግ አንችልም ነው። ያ ማለት አንድ ፖይንት ላይ ሲመጣ በዞረ ቁጥር ሞር ወደ ሰንተሩ እየመጣ ይሄዳል እንጂ በትክክል ወደ እንትን ማድረግ አንችልም ነው ማለት ዲስትራክት አድርገን ትክክለኛ ሜጅ ማድረግ አንችልም ነው። ተስፋ ቆርጦ ለሚተው ሰው በቂ እንትን ሪሰርች ነበር። ነገር ግን ቀጣዮችም ከዚህ ገፉ። ለዚህኛው ደግሞ መልስ አለን ብሎ የተነሱት 3 ወጣቶች ነበሩ። ክሬዚስት በሆነ አይዲያ ይዘው አይዲያቸው ምን ነበር? ላይክ ያኛዎቹም የተቸገሩት ኢሜጁ እየተበላሸባቸው ነው። የእነሱ አይዲያ ምንድን ነው? ለምን ጨምረን አናበላሸውም? ኢሜጁ ጨምረን እናበላሸውና ከዛ በኋላ የተበላሸውን ወስደን እንደገና እናስተካክለው ነው። ወደ ስራ ገቡ ማለት ነው። የእነሱ ሌንስ ደግሞ የሚለየው ያኛው ፉል ኮይል ነበር። እነሱ ደግሞ የተለያዩ እንትኖችን እዚህ ከላይ እንደምታዩት ኢሜጁ ላይ ያደረጉና በሱ ላይ ኮይል አደረጉት። ባለ 6 ባለ 8 ባለ 10 እያደረጉ በዚህ ውስጥ ሲያልፍ ኢሜጁ ሃይ ኤሌክትሮማግኔቲክ ኢፌክት ስላለው ዲፎርም ይሆናል ወይንም ደግሞ ይበላሻል ማለት ነው። የመጀመሪያው ማግኔቲክ እንትን ሌንስ ውስጥ ሲገባ ዲስቶርት ይሆናል። በሁለተኛው ደግሞ ሲገባ ወደ ኦሪጂናሉ ኢሜጅ ይመለሳል። ነገር ግን አይዲያቸው ከቀድሞም የነበረ ዳይቨርጅ የሆነ አንድ ፖይንት እናውጣ ነው። በስተመጨረሻም አሳኩትና ከዚህ በፊት ታይቶ የማይታወቅ አይነት ክሊር የሆነ ኢሜጅ ማምጣት ችለው ነበር ማለት ነው። ዙም እያደረግን ብንቀጥልም መጨረሻ ላይ የምናየው አተም ይሆናል ማለት ነው።